ይህች ሀገር የዓለማችንን ታላቅ የእግር ኳስ ተጫዋች ሊዮኔል ሜሲን ለዓለም አበርክታለች። የዓለም ዋንጫ ንግሥት፣ የታንጎ ዳንስ መገኛና የደስታ ምድር፣ ፈረንሳይን በፍጹም ብልጫ አሸንፋ የዓለም ዋንጫን አክሊል የደፋችው አርጀንቲና። ነገር ግን ከዚህ ታላቅ የደስታ ጩኸት ጀርባ ለማመን የሚከብዱና ልብን የሚያንጠለጥሉ ታሪኮች አሉ። አስቡት፣ ከሁለተኛው የዓለም ጦርነት በኋላ የዓለማችን ጨካኝ ማፊያዎችና የናዚ ባለሥልጣናት በሙሉ ተደብቀው የኖሩት እዚህ አርጀንቲና ውስጥ ነው። ይሄ ብቻ አይደለም። በዓለም በነፍስ ወከፍ ከፍተኛው የሥነ ልቦና ሐኪም የሚገኘው እዚህ አርጀንቲና ውስጥ ነው። ሕዝቡ በሙሉ በየሳምንቱ የአእምሮ ሕክምና ይከታተላል። ስም ከመከልከል ሕግ እስከ ምስጢራዊ ናዚዎች መጠለያ ድረስ ስለ ሜሲ ሀገር ማንም ያልነገራችሁን አስገራሚ እውነታዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሊዮኔል ሜሲ ለአርጀንቲናውያን ከፈጣሪ በታች ትልቅ ክብር የሚሰጠው ንጉሥ ነው። ነገር ግን በ2014 በሀገሪቱ ላይ አንድ ያልተጠበቀና አስገራሚ ነገር ተከሰተ። ሜሲ አርጀንቲናን ለብራዚል ዓለም ዋንጫ ፍጻሜ ሲያበቃ በሮዛሪዮ ከተማ የተወለዱ ወላጆች በሙሉ የልጆቻቸውን ስም ሜሲ ማለት ጀመሩ። በአንድ ሳምንት ውስጥ በሺዎች የሚቆጠሩ ሕፃናት ሜሲ ተብለው ተመዘገቡ። ይህን ጊዜ የከተማዋ ባለሥልጣናት ደነገጡ። የወደፊቱን ማኅበራዊ ምስቅልቅል በመፍራት በሮዛሪዮ ከተማ ወላጆች የልጆቻቸውን የመጀመሪያ ስም ሜሲ ብለው እንዳይሰይሙ በሕግ ከለከሉ። በሜሲ የትውልድ ከተማ የልጆን ስም ሜሲ ማለት በሕግ ያስቀጣል። አሁን ደግሞ ወደ አርጀንቲና የጥቁር ታሪክ ጠባሳ እንወስዳችኋለን። ከዓለማችን አስገራሚ ምስጢሮች አንዱ አርጀንቲና ለዓለማችን ጨካኝ ሰዎች የሰጠችው ከለላ ነው። በ1940ዎቹ ሂትለር ሲሸነፍ በሺዎች የሚቆጠሩ የናዚ ከፍተኛ መኮንኖች በሀገሪቱ ፕሬዝዳንት በሚስጥር በተሰጣቸው ፓስፖርት ወደ አርጀንቲና ኮበለሉ። በደቡባዊ አርጀንቲና ክፍል ልክ እንደ ጀርመን ያሉ ምስጢራዊ መንደሮችን መስርተው ለዘመናት በሰላም ይኖሩ ጀመር። የዓለማችን አስፈሪው የስለላ ድርጅት ሞሳድ ከ20 ዓመታት እልህ አስጨራሽ ፍለጋ በኋላ የአዶልፍ ሂትለርን ቀኝ እጅ አዶልፍ አይክማንን የያዘው እዚሁ በቦነስ አይረስ ጎዳና ላይ በድብቅ አፍኖ በመውሰድ ነበር። አርጀንቲና የታሪክ ታላላቅ ወንጀለኞች መደበቂያ ነበረች። በአርጀንቲና ውስጥ ሌላው ሊታመን የማይችለው ነገር የሰዎቹ የዕለት ተዕለት ሕይወት ነው። በዓለም ላይ ከፍተኛው የሳይኮሎጂስት ቁጥር ያለው እዚህ አርጀንቲና ውስጥ ነው። ለምሳሌ በአሜሪካ ወይም በአውሮፓ ወደ አእምሮ ሐኪም መሄድ እንደ ነውር ወይም እንደ ትልቅ ችግር ይታያል። በአርጀንቲና ግን ቴራፒ መሄድ ልክ እንደ ቡና መጠጣት የተለመደ አንድ የባህል አካል ነው። ታክሲ ነጂው፣ ተማሪው፣ ሌላው ቀርቶ የእግር ኳስ ተጫዋቾች ሳይቀሩ በሳምንት 2 ቀን ከሳይኮሎጂስት ጋር ይገናኛሉ። ሕዝቡም ስለ ስሜቱ፣ ስለ ፍቅሩና ስለ ሀገሪቱ ሁኔታ በግልጽ መናገር ይወዳል። ለዚህ ነው አርጀንቲናውያን በዓለም ላይ እጅግ ስሜታዊና ንግግር ፈጣን የሆኑት። ታዲያ ይህ ሁሉ ያልተነገረ ታሪክ ያላት ሀገር በ2022 የዓለም ዋንጫን ስታነሳ የተፈጠረው ነገር ዓለምን ያስደመመ ነበር። 5 ሚሊዮን ሕዝብ በአንድ ከተማ ጎዳና ላይ ወጣ። ሰዎች ከድልድይ ላይ ተጫዋቾችን ወደ ጫኑት አውቶቡስ ውስጥ ዘለው ይገቡ ነበር። ደስታው በጣም የበዛ ከመሆኑ የተነሳ ፕሬዝዳንቱ ተጫዋቾቹን በሄሊኮፕተር ለማስመለጥ ተገደዱ። ለአርጀንቲናውያን እግር ኳስ ስፖርት ብቻ አይደለም። በታሪካቸው፣ በፖለቲካቸውና በአእምሯቸው ላይ የደረሰውን ጫና በሙሉ የሚረሱበት፣ ሕይወታቸውን ትርጉም የሚሰጡበት ብቸኛው መንገዳቸው ነው። አርጀንቲና የሜሲ ድንቅ ጥበብ፣ በታሪኳ ውስጥ የተደበቁና ያልተነገሩ ምስጢሮችን የያዘች እንዲሁም የዓለም የእግር ኳስ ማማ ላይ የምትገኝ አስደናቂ ሀገር።